በጣም ከማን ጋር ትሉኝም ከራሴ ጋር በጣም ፍቅር ይዞኛል። እንደዚህ ማለት ነው። ስሜ አልጠግበውም። ራሴ ብታዩ ራሴን መስታወት ላይ ሳየው በራሴ እንዴት አባቴ እንደምኮራ ብታዩ ራሴ እንዴት እንደምወድ ብታዩ ከዛ ራሴን የበለጠ ስወድ ደግሞ ማለት ነው ሌላ ሰው የበለጠ ወዳለሁኝ ብታዩ ለራሴ የዋህ ስሆን ለሌሎች ሰዎች በጣም የዋህ ሆናለሁኝ። አስታውሳለሁ የዛኔ ድሮ ማለት ነው በቃ ስጨናነቅ ራሴን እየጠላው እያለ በጣም ሰውነቴ ወፍሮ ተበላሽቶ ሰዎችን እጠላ ነበር። ሰዎችን በጣም ጃጅ አደረግ ነበር። ምን አባቱ ነው ይሄ? ምን አባቱ ማነች እቺ እል ነበረ ብታዩ። ግን ራሴን ሳፈቅር ማለት ነው ዓለምን ማፍቀር ጀመርኩኝ። እናንተንም ማፍቀር ጀመርኩኝ። እወዳችኋለሁ በጣም። እናንተ የምወዳችሁ ምክንያት ደግሞ ራሴን ስለምወድ ነው። ራሴ ብጠላ ማለት ነው ኮሜንት ውስጥ እየገባሁኝ ኔጌቲቭ ነገር አወራባችሁ ነበረ። የሆነ ሰው ራሱን ህይወቱን ለማስተካከል ቪዲዮ ፖስት ሲል ቻሌንጅ ሲያደርግ ራሱን ጎብቼ ኮሜንት ላይ ማለት ነው አንተ ጀዝባ ምንድነው የምታደርገው? ዝም ብለህ አርፈህ ቁጭ በል ተደበቅለው ነበር። ራሴን ብጠላ ከነበረ ማለት ነው። ግን ራሴን እወደዋለሁ። ህይወቱን ለመቀየር የሚሞክር ሰው ምንድነው የምለው? ጀግና ነህ አንተ፣ በጣም ብርቱ ነህ፣ በጣም አደንቅሃለሁ፣ ጎበዝ። ምክንያቱም ራሴን እወዳለሁ፣ ራሴን እደግፋለሁ፣ ሌሎች ሰዎችን እወዳለሁ፣ ሌሎች ሰዎችን እደግፋለሁ። ስለዚህ ራሳችሁን ሳትወዱ ሌላ ሰውን ለመውደድ አትሞክሩ። ወደ ሪሌሽንሺፕ ውስጥ ለመግባት አትሞክሩ። ራሳችሁን ውደዱ። መጀመሪያ ኩባያችሁን በውሃ ሙልት ታርጉትና ማለት ነው የተቀረው ከኩባያው የሚፈሰው ውሃ ለሌላ ሰው ስጡት። አሁን የኔ ውሃ እየተቀበላችሁ ነው እናንተ የፈሰሰው ውሃ እየተቀበላችሁት ነው። በጣም ስለምወደው